ለሁሉ ነገር ማልቀስ አለበት ወይ ወንድ? ማልቀስና ማለቃቀስ ይለያያል። በነገራችሁ ላይ ማልቀስ አለበት ወንድ በእኔ ሐሳቤ፣ ማለቃቀስ ግን የለበትም። ወንድ ልጅን ለቁም ነገር ለማሳደግ ወርቃማ ህጎች። በዛሬ ቪዲዮአችን ወንድ ልጆቻችንን እንዴት አድርገን በቁም ነገር ለቁም ነገር እናሳድጋቸው የሚሉትን ነጥቦች እናነሳለን። እንግዲህ ወንድና ሴት ልጆችን ስናሳድግ ወንድ ልጅን እንደ ወንድ ሴት ልጅንም ደግሞ እንደ ሴት ማሳደግ ይገባናል። እንግዲህ ወንዶች ስሜታቸው ላይ በጣም ሰርተው ወንድነት ምን እንደሆነ ማስኩሊኒቲ የምንለውን ነገር ማኔጅድ በሆነ መልኩ እንዴት እንደሚጠቀሙት ከልጅነታቸው ጀምሮ እኛ መስራት አለብን። እንግዲህ ከዚህ በፊት አንድ ፖድካስቴ ላይ አንድ እናት አቅርቤ ያሉኝና ጥሩ ሀሳብ ያነሱት ነገር ምንድነው? ሴቶች ተበደሉ እንላለን ወይም ደግሞ ሴት ልጅ ወንድ ጎዳት ተጨቆነች እንላለን። ግን እያንዳንዱ ወንድ የምታሳድገው ሴት እናት ናት። ስለዚህ ለነገ ሴቶቻችን እንዳይጎዱብን ወንዶቻችንን የምናሳድግ እናቶች በተለይ በጣም ኃላፊነት ወስደን ነገ ለሚስቱ የሚመች ወንድን ማሳደግ አለብን የሚል በጣም ጥሩ የሆነ ሀሳብ አንስተዋል። እና ለልጆች ማደግ አባትም እናትም ኃላፊነት በጣም አለብን። በዚህ ረገድ የተወሰኑ ሀሳቦችን እኔ ላንሳላችሁና እናንተም የራሳችሁን ነገር እንደተለመዱ ትጨምሩልኛላችሁ። የመጀመሪያው ነገር መሆን ያለበት ስሜቱን እንዲገልጽ ማስተማር። እንግዲህ የሚባል ነገር አለ፣ ወንድ ልጅ አያለቅስም ምንለው ነገር አለ። ኦፍኮርስ ያለቅሳል፣ ስሜት አለው ወንድ፣ ማልቀስ አለበት። ግን ስሜቱን እንዴት አድርጎ ነው ማኔጅ የሚያደርገው? ለሁሉ ነገር ማልቀስ አለበት ወይ ወንድ? ማልቀስና ማለቃቀስ ይለያያል። በነገራችሁ ላይ ማልቀስ አለበት ወንድ በእኔ ሐሳቤ፣ ማለቃቀስ ግን የለበትም። መፍትሄ ማምጣት፣ መፍትሄ መስራት፣ መምራት፣ ማስተዳደር፣ ነገሮችን በተለየ መልኩ ማየት፣ ነገሮችን ማሸነፍ እንጂ ወንድ ማለቃቀስ የለበትም። ወንድ ካለቃቀሰ እንግዲህ የቤት ራስ ወንድ ነው። የበለጠውን ኃላፊነት የሚወስደው ወንድ ልጅ ነው። ቤተሰብ በማሳደግ ረገድ የወንድ ኃላፊነት፣ የሴት ኃላፊነት፣ የየራሳችን ኃላፊነት አለብን። ስለዚህ ወንዱ በትክክል ኃላፊነቱን ካልተወጣ ለእናት ወይም ደግሞ ለሚስቱ በጣም ትልቅ ጫና ነው የሚፈጥርባት። ይሄ እንዲሆን ስሜቱን ተቆጣጥሮ ኃላፊነቱን የሚወጣ ጎበዝ ወንድ እንድናሳድግ የመጀመሪያው ነገር ስሜት ምን እንደሆነ መረዳት አለበት። ስሜቱን በትክክለኛው መንገድ መግለጽ አለበት። ሲከፋው መከፋት አለበት። ኦፍኮርስ የሚያስለቅስ ነገር ሲገጥመው ማልቀስ አለበት። ኦፍኮርስ ግን ቅድም እንዳልኩት ማኔጀብል በሆነ መንገድ ስሜቱን እንዲያስተዳድር የስሜት ብልህነት ላይ በደንብ መሰራት አለበት። ሁለተኛው ለሴት ልጅ ክብር እንዲኖረው ማድረግ። እንግዲህ እኔም እርግጥ በጣም የምገረምበት ነገር ነው፣ ሳይክላችን በጣም የተያያዘ ነው። አንድና ያሳደገችው ወይም ደግሞ አንድ ሴት ያሳደገችው ወንድ ነው አድጎ ሴት የሚደፍረው፣ ሴት የሚበድለው፣ ሴት የሚጨቁ ነው። which is controversial አይደለ? ስናስበው ራሱ ግራ የሚያጋባ ነገር ነው። ስለዚህ የራሳችንን ኃላፊነት ለመወጣት ሴት ልጅ ማክበር እንዳለበት በመንገድ አይደለም። ሴት መከበር አለባት፣ ሴት አክብር እያልን አይደለም። አባት ለባለቤት በምታሳየው እንቅስቃሴ፣ እናቱን ትሪት የምታደርግበት መንገድ፣ ሴት ልጅ ካለች ሴት ልጅን ትሪት የምታደርግበት መንገድ፣ ስለሌላ ሴቶች በተለያየ አጋጣሚ ስታነሳና ስታወራ ስለነሱ ያለ ሪፍሌክሽን፣ እነዚህ ነገሮች ሁሉ የነገ ወንድ ልጅህን መቅረጫ መንገዶች ናቸው። ስለዚህ ለእነዚህ ትጠነቀቃለህ ወይ? ራስን ማየት ይገባል። እናትም ልክ እንደዛው ሴት ልጅሽንና ወንድ ልጆችሽን ስታሳድጊ ለሴት ልጅ የምትዩ ነገር፣ ወንዱ የምትዩ ነገር አእምሯቸው ላይ እየተቀመጠ ነው የሚሄደው። ነገ እሱን ነገር ነው የሚተገብረው። ስለዚህ ምንድን ነው እያልሽ ያለሽው? ለሴት ልጅሽ እውነት ክብር አለሽ ወይ? ሴት ልጅሽን ኮንፊደንት እንድትሆን ታረጊያታለሽ ወይ? ወይስ አንቺ ዝም በይ፣ አንተ አድርግ፣ አንቺ አትችይም፣ አንተ ነው የምትችለው፣ ሳናውቀው ራሱ እንደዚህ አይነት ነገሮች ይከሰታሉና እነዚህ ነገሮች ወንዱ ልጅ ሴት ልጅ ክብር እንዳላት፣ ሴት ልጅ የተከበረች እንደሆነች ማሳያዎቹ ስለሆኑ አንተ ሴት አክብር፣ አንተ እንደዚህ በል ሳትዩ በመኖር አባትም አንተ እንደዚህ በል እንደዛ በል ሳትለው በመኖር ሴት ልጅ መከበር እንዳለባት ከልጅነቱ ጀምሮ ሊሰራበት ይገባልና ይሄኛውንም ብንመለከተው። ሌላው የቤት ውስጥ ስራ እንዲለምድ አድርጉት። ኦፍኮርስ ሙሉ ለሙሉ ኩሽና ገብቶ የኩሽና ስራ በሙሉ ማኔጅ ያድርግ ማለት አንችልም። ግን ደግሞ ወንድ ልጅ በተለያየ አጋጣሚ ከቤተሰቡ ወጥቶ ወንድ ላጤ ሆኖ የመኖር ነገር ይኖረዋል። በተለያየ እንግዲህ ብዙ ጊዜ ለአባባልም ይባላል ወንድ ልጅ እግር እንጂ ሀገር የለውም ይባላል። ይሄ ማለት ምንድነው? ከቦታ ቦታ ይንቀሳቀሳል። ይሄ ትግሉን ወይም ደግሞ ኃይለኛ ፓርቱን የሚጫወተው የሚወጣው ወንድ ልጅ ነው። ስለዚህ እሱ ወንድ
እዛም እዚህም ሲል ኑሮ እንዳይከብደው የሆነ ሁሉ ጊዜ አብስለሽ የምታዘጋጅለት ሁሌ አጥበሽ የምታዘጋጅለት ተኩሰሽ የምታዘጋጅለት ከሆነና ምንም አይነት የቤት ውስጥ ስራ ልምምድ ከሌለው ወደፊት ሽባ ነው የሚሆነው ለራሱ። ኦፍኮርስ ስለሚስቱም አጋዥ ነው የሚሆነው፣ ግን ከሱ በላይ ግን ለራሱ እናት ስንሆን ብዙ ጊዜ ስለምንሳሳ ከሁሉ ነገር አቀራርበን አስተካክለን ነው በኋላ ላይ ችግር ውስጥ ምንከታቸውና ስለዚህ የቤት ውስጥ ስራ ማስተማራችን ለነገ ለቤተሰቡ አጋዥ ከመሆን ባለፈ ለራሱ በተለያዩ የህይወት ክፍሎቹ እንዳይቸገርና ህይወትን በቀላሉ እንዲኖር በጣም ስለሚረዳው የቤት ውስጥ ስራዎችን ቢያንስ መሰረታዊ ነገሮችን በደንብ ማስተማር በጣም ይጠቅማል። ሌላው ለቃሉ ታማኝነት እንዲኖረው በጣም ማስተማር ይገባል። እንግዲህ ወንድነት የሚለካው በጡንቻ አይደለም፣ ይልቅ በቃሉ ታማኝነትና ላለው ነገር ተግባራዊ መሆን ነው መለኪያው። ስለዚህ ያንን ነገር ከልጅነቱ ጀምሮ መማር ስላለበት አንድ ነገር ካለ በኋላ እንዲያደርግ፣ ለቃል ታማኝ መሆን ማለት ምን ማለት እንደሆነ፣ ለቃል ታማኝ መሆን ማለት ኃላፊነት የሚሰማው ሰው ምልክት እንደሆነ እያስተማራችሁ እናንተም ደግሞ ኑሯችሁ ላይ እሱ ነገር እያደረጋችሁ ለቃሉ ታማኝ የሆነ ወንድ ማሳደግ እንችላለን። ሌላው ደግሞ ርህራሄና አሳቢነትን ማሳየት። ብዙ ጊዜ ወንድነትን እኛ ከቁጣ ጋር ከኃይለኝነት ጋር ከኩስርና ጋር እናያይዘዋለን። ኦፍኮርስ እሱ ያስፈልጋል። ሁሉም ስሜቶች እርግጥ እስካልጎዱና የምንጠቀምባቸው ቦታ እስካልተሳሳተ ድረስ ሳያስፈልጉ አልተፈጠሩም። ግን ብዙ ጊዜ ወንድነት ከዚህ ጋር ብቻ ከተያያዘ ኃይለኛ ብቻ የሚሆን ለሰው የማይራራ ለሰው የማያስብ አይነት ድርቅ ያለ ስብዕናና ባህሪ እንዳይኖራቸው ለሰው ማሰብ፣ ርህራሄ እንደሚያስፈልግ፣ ለእንስሳት ማዘን፣ ለተቸገሩ ማዘን፣ እነዚህን ነገሮች በትክክል እያሰብን እየተገበርንም እኛ ለእነሱም እየነገርናቸው በዚህ መልኩ ወንድነታቸውን ልንገራላቸው ወይም ደግሞ ወንድነትን ልናስተምራቸው ይገባል። ሌላው ደግሞ አርአያ መሆን ነው። ይሄኛው ፖይንት በጣም ትልቅ ፖይንት ነው። ምክንያቱም ቅድም የተነጋገርናቸው ነገሮች በመንገርና እንደዚህ ሁን እንደዚህ አትሁን በማለት ሳይሆን የበለጠ ውጤታማ የምንሆነው በአክሽን ነው። እኛ ካላደረግነው ታማኝ ሁን፣ እኛ ታማኝ ካልሆንን አይሆኑም። ጠንካራ ሁን፣ እኛ ጠንካራ ካልሆንን ስሜታችንን የምናዝበት የምንቆጣጠርበት ነገሮችን የምናከናውንበት ለሰዎች የምንሰጠው ክብር ስለሰዎች የምንለው ነገር እያንዳንዱ በኑሯችን የምንተገብረው ነገር በአይናቸው እያዩ ስለሆነ ወንድም ልጅ በተለይ አባት ሮል ሞዴሉ ወይም ደግሞ ወንድነት ለሱ አንተ ስለሆንክ ወንድህን ልጅ ስታሳድግ ወንድ ልጅህን ስታሳድግ ወንድነት ምን እንደሆነ ቅድም የዘረዘርነው ነገር ለማሳየት አንተ ራስህ ሆነ መገኘት አለብህ። ይሄ ምንም አንድና ሁለት ያለው ነገር አይደለም። አንተ እየተሳደብክ ልጅህን ተሳዳቢ አትሁን ማለት አትችልም። አንተ ሴት እየናክ ልጅህን ሴት አክብር ማለት አትችልም። ይሰማሃል፣ ግን አይገባውም። ኢቭን አይገባውም። የምታደርገው ነገር ግን በደንብ ይገባዋል። ልጆች በጆሮአቸው ሳይሆን የሚረዱት በአይናቸው ነው። ስለዚህ በአይናቸው የሚያዩትን ነገር ሮል ሞዴል ሆነን ሴትም እናትም ስለ ሴት አንድ ነገር ሲል ወይም ደግሞ አንቺ ራስሽ ስለ ሴትነት የምትሆኙ ነገር ሴትነትሽን የምታከብሪበት ልክ ሴትነትሽን የምትወጂበት ልክ ለወንድ ልጅሽ መልእክት አለውና ይህንን ነገር በማድረግ ወንድ ልጆቻችንን በዚህ መንገድ ቀርጸን ብናሳድግ በጣም የተሻለ ዜጋ ማፍራት እንችላለን። የነገው ማህበረሰብ የሚገነባው የዛሬ ወንዶች ልጆቻችንን በዚህ መንገድ አንጸን ስናሳድጋቸው ነው። እንግዲህ እናንተስ ወንዶች ልጆቻችሁን እንዴት ነው እያሳደጋችሁ ያላችሁት? አንዳንድ ችግሮች ሲገጥሟችሁ ወይም ደግሞ ወንድ ልጅ እንደ ወንድ ኮንሽስ ናችሁ ታዩታላችሁ። የመጀመሪያው ነገር ወንድ እንደ ወንድ ነው ማደግ ያለበት፣ ሴት ደግሞ እንደ ሴት ነው ማደግ ያለባት ብላችሁ ወላጅነታችሁ በትምህርት በማንበብ በልምምድ የታገዘ ነው። እንደዛ ከሆነ ምን ነው የምታደርጉላቸው? ከመስመር ሲወጡባችሁ አይ ወንድነት እኮ እንደዚህ ነው ብላችሁ የምትቀርጹበት፣ ሴትነት እኮ እንደዚህ ነው ብላችሁ የምትቀርጹበት። ዛሬ ስለ ወንድ ስለሆነ የምናወራው ወንድነት ላይ ምንድን ነው የምትሰሩት? እስቲ እባካችሁ ኮመንት ሴክሽን ላይ ኮመንት አድርጉልን። እንደ ሁልጊዜው እንማማርበት። የዛሬ ፖይንታችን ይሄን ይመስል ነበር። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነኝ። ጥሩ ሰው ንጉሴ ነው።